ሰላም ማሚዎች እንዴት አመሻችሁ? ለሉካ የራት እንስራ። እንደምታዩት አሳን ያዘጋጀውለት እንደዚህ በሎሚ ጥብ አድርጌ ሰፍስፌ ተወዋለሁ። ከዛ ደግሞ አትክልቱን እንደዚህ ቲማቲም፣ ዝኩኒና ካሮት ተከታትፋለሁ። በተለይ ልጆቻችሁ የአሳ ሽታው የሚከብዳቸው ከሆነ እንደዚህ በአትክልት ብትሰሩላቸው ወደውት ሳይከብዳቸው ይበሉታል። ትንሽ ሽታው ሉካን የሚያስቸግረው ነበር። አሁን ግን እንደዚህ በአትክልት እየሰራውለት እየለመደው መጥቷል። በመጀመሪያ እንደዚህ በዘይት ቲማቲሙን እጠብሳለሁ። ዘይቱ የምጠቀመው ኦሊቭ ኦይል ነው እንደምታውቁት። ከዛ አሳውንም እንደዚህ ከታትፌ ያዘጋጃለሁ። እሾህ እንዳይኖረው በደንብ ቼክ ማድረጋችሁን አትርሱ። ከዛ ካሮቱንም ጨምሬ እጠብሳለሁ። አሳውንም ጨምርና እንደዚህ አንድ ላይ ጠበስ ጠበስ አደርገዋለሁ። እኔ ቅመም ተጠቅሜያለሁ። የጥብስ ቅጠል ነው የተጠቀምኩት። እሱንም መጠቀም ትችላላችሁ። በመጨረሻም ዝኩኒን ጨምሬ እንደዚህ አበስለዋለሁ። እንግዲህ ከዚህ ምግብ የሚያገኙት ፕሮቲን ያገኛሉ፣ ኦሜጋ 3 ያገኛሉ፣ ቫይታሚን ዲ እንዲሁም ደግሞ ሄልዚ ፋት ከአሳ ያገኛሉ ማለት ነው። ቫይታሚን ሲ እንዲሁም ደግሞ የተለያዩ ሚኔራሎችንም ከዝኩኒ ያገኛሉ ማለት ነው። ስለዚህ ለልጆቻችሁ ሞክሩላቸው። ለሰውነት እድገታቸው፣ ለአእምሮ እድገታቸው በጣም ጠቃሚ ነው። ደህና ደሩ።